ነበር። ማን ነው? አላውቅም። መጨረሻው 79 ምን ማን ነው? አነሳው እንዴ? አዎ፣ ግን ምን እንደሚል አይሰማም። ተቋረጠ ነው እንዴ? እኔም አላውቀውም። ያው ተሳስቶ ሊሆን ይችላል። ይሆናል። አሁን አይበቃም? እንዴ? ለምን? የሚራ ቅሌት በድጋሜ ተጋለጠ። ሚራ እንግዲህ ልጄ ወርዷል በማለት ቪንቶ በጥብጣ ቀሚሷን ደም አስመስላ ነበረ። ነገር ግን ሎሃና ጀግኒት የሚራን ተንኮል በድጋሚ አወቀችባት። ይሄ ብቻ አይደለም፣ ሮቤልና ሚራ እንግዲህ እኔ ይሄን ሚስጥር ደብቅልኝ በማለት ውጪ ተያይዘው ወጥተው በተቀመጡበት ሎሃና እጅ ከፍንጅ ይዛቸዋለች። ውሸታቸውን የሁለቱንም ውሸት በደንብ አድርጋ ተመልክታለች። ሎሃና በዚህ አጋጣሚ በጣም ጀግናና ብልህ ሴት ናት። ነገሮችን በስሜታዊነት ሳይሆን በማስተዋል ነው የምታደርገውና እጥፍ 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 ከሚራ ሎሃና ትበልጣለች። ሚራ በስሜታዊነት የምትገፋ እንጂ እንደ ሎሃና በጥበብ የምትመራ አይደለም። ታዲያ አድናን ልጅ የወረደ ብሎ ሲጨነቅ ነበረ። ሎሃናም ይሄ ነገር እውነት ሆነ ወይ በማለት ስትሰጋ ነበር። መጨረሻ ላይ እንግዲህ እውነቱ የሚራ ማስመሰል እንደሆነ ታውቋል። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። እንግዲህ ለቻናሌ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። ቀጣዩን ሎሃና ድራማ ቀጣዩን ክፍል ወደ እናንተ ይዤ መጥቻለሁ። በዚህ ክፍል እንግዲህ የሮቤል እና የሚራ ተንኮል በድጋሚ ተጋልጧል። ሚራ እንግዲህ አልተሳካላትም። ሎሃናን ለማስደንገጥ አድናንንም ለማስደንገጥ ሎሃናና አድናን እንዲጣሉ ያደረገችው እቅድ አልተሳካላትም፣ ከሽፎባታል ማለት ነው። ይሄ ደግሞ የሆነው በሎሃና ጥረት ነው። ሎሃና በመጀመሪያ ላይ በእርግጥ ልጁ ወረደ ወይ የሚለው ነገር በጣም አሳስቧት ነበረ። አድናንም እንግዲህ ልጄ እያለ ነበረ። ልጄን ገድለሽ ነው ወይ? ምን አድርገሽ ነው ሎሃና? እንዴት እንደዚህ አይነት ተግባር ትተገብሪያለሽ? በማለት እንግዲህ አድናንም ገና ላልተወለደ ልጁ እንግዲህ ስፍስፍ እያለ ይገኛል። ሎሃናን ትንሽ አስቀይሟት ነበረ። ሚራ ግን ሁለታችሁም ውጡልኝ፣ ሁለታችሁንም ማየት አልፈልግም እያለች ነበር። ሆስፒታል ልውሰድሽ ሲላት እንኳን አይ እናንተን አላምናችሁም፣ እናንተ እንድትወስዱኝ አልፈልግም ያለችው። እንግዲህ ገና ይሄንን ስትል በነገራችን ላይ እኔ ጠርጥሬያታለሁ። የሆነ ተንኮል እንዳሰበች ነው የገባኝ። እናንተን አላምናችሁም ስትል እሷ እዛ ጋር እያጭበረበረች ስለሆነ፣ ምክንያቱም ከአድናን ወይ ደግሞ ከሎሃና ጋር ሆስፒታል የምትሄድ ከሆነ ውሸት ስለሆነ ይጋለጥባታል ማለት ነው። ትጋለጣለች። እንዳትጋለጥ እንግዲህ አማራጭ ተደርጎ የተወሰደው ያው የእሷ የውሸት አለቃ የሆነው ሮቤል ነው ማለት ነው። እናማ ሎሃና ለተወሰነ ጊዜ ተደናግጣ ቢሆንም በስተመጨረሻ እንግዲህ መታጠቢያ ቤት በመሄድ የሚራን ተንኮል በአግባቡ ተመልክታለች። ሚራ ተንኮል መስላት ብቻ እንጂ ተንኮል ከሰራች በኋላ ይነቃብኛል ብላ ማሰብ ነበረባት፣ ግን አላሰበችም። እዛ ጋር ያዝረከረከችውን ቪንቶ ወይ ማጠብ ወይ ማጽዳት ነበረባት። ያንን ግን አላደረገችም ማለት ነው። ስለዚህ አንዳንዴ ለእውነተኞች ለሀቀኞች ሰው የሆነ ዘዴ ይቀራልና ሀሰተኞች ተንኮለኞች ሲቸኩሉ ጥንቃቄ ሳያደርጉ ሲሆን እንግዲህ እውነተኞች ደግሞ በዚህ መንገድ እውነቱ ላይ ይደርሳሉ እና ሎሃና በእንደዚህ አማካኝነት እውነቱ ላይ ይደርሳለች። እዚህ ጋር የምን ደም ነው? ሽንት ቤት እንኳን ቢሆን እሺ፣ እዚህ ጋር ግን እንዴት ደም ሊኖር ቻለ? ለምን ደም ኖረ? በማለት እንግዲህ ምርመራ ትጀምራለች። ስትመለከተው ደግሞ ደም አይደለም። መሲም ያው ቀይ ቢሆንም ደምና ቪንቶ በጣም ይለያያል። ቀረብ ብሎ ለተመለከተው ሰው ይሄንን ነገርማ ማጣራት አለብኝ ምንድን ነው በማለት ቀጥታ ወደ ሚራ ክፍል ነው የሄደችው። ታዲያ ሚራ ክፍል ስትሄድ ዞር ዞር ብላ ስታይ የቪንቶ ፕላስቲክ ነው ያገኘችው እና ስታሸተው ቪንቶ ነው። ከዛ እንግዲህ ሚራ ለብሳ የነበረውን ቪጃማም ስታይ ተመሳሳይ ነገር ነው። መሬት ላይ ጠብ ብሎም ነበረና
ስታይ ተመሳሳይ ነው። ስለዚህ ደም አይደለም። በደንብ አድርጋ አረጋገጠች። እኔን ሸወድሽኝ ማለት ነው፣ እኔን አታለልሽኝ ማለት ነው። ወይኔ ሉሃና፣ ወይኔ ሚራ እሰራልሻለሁ ነው ያለችው። እንግዲህ ከዛ በፊት እንግዲህ ከአድናን ጋር በጣም ጭቅጭቅ ውስጥ መጀመሪያ ስለነበሩ ይቅርታ ለመጠየቅ እንግዲህ አድናን ገብቶ ነበረ። ስለተፈጠረው ነገር በጣም ይቅርታ አድርጊልኝ፣ እኔ ተሳስቻለሁ፣ ጥፋት አድርጌያለሁ፣ ስለዚህ ይቅርታ እንድታደርጊልኝ እፈልጋለሁ፣ ይቅርታ አድርጊልኝ እየተባባሉ እንግዲህ እነሱ ይቅርታ እየተጠያየቁ ነበረ። ስሜታዊ ሆኜ ነው የተናገርኩሽ እና ደግሞ የልጄ ነገር ሆኖብኝ ነው ሲላት የነበረው እና ላልተወለደ ልጅ ገና ልጄ ትላለ ምናምን ብላ እንግዲህ ሉሃናም ያው ተጸጽታለች። በእርግጥ ባደረገችው ነገር ምን አይነት ሰው ነኝ እኔ? እንዴት የማረባ ሰው ነኝ? እንዴት እሳሳታለሁ? እንዴት እንደዚህ ያደርጋለሁ? እያለች ራሷን ስትወቅስ ለረዥም ጊዜ ቆይታለች። ግን በስተ መጨረሻ እንግዲህ እውነቱ ላይ ደርሳለች። ስለዚህ ሚራና ሮቤል ተያይዘው የሄዱት ሌላ ቦታ ነው ማለት ነው፣ ሐኪም ቤት አይደለም፣ እየተጫወቱብን ነው ማለት ነው በማለት እንግዲህ ቀጥታ ይሄዱበታል ብላ የገመተችበት ቦታ ሄዳ እንግዲህ እጅ ከፍንጅ ይዛቸዋለች። ታዲያ ሮቤል ደግሞ አስቀድሞም የሚራን ውሸት የተባበረበት እንግዲህ የራሱ የሆነ ከባድ የያዘችበት ቪዲዮ ስላለ ነው። ይሄ ቪዲዮ ደግሞ ሳራን የገደለበት ቪዲዮ ስላለ ነው። ሚራ እንግዲህ ቪዲዮ ስለያዘችበት ሮቤል በእሷ ቁጥጥር ስር ሆኗል። ይሄንን ቪዲዮ ግን አንቺ መቼ ነው የምታጠፊልኝ ሲላት እንኳን ይሄንን ቪዲዮ ላጻፋልህ የምችለው አንተ የኔ ስትሆን ብቻ ነው። አንተ የኔ የማትሆን ከሆነ ይሄ ቪዲዮ መቼም ቢሆን አይጠፋም፣ ይቀመጣል ብላለች። ታዲያ ሉሃናና አድናን ብቻቸውን ቤት ጥለናቸው ነው የወጣ ነው፣ የሆነ ነገር ይፈጠራል። ሉሃናንም ማሱ ቀድሞ መቅመስ የለበትም ምን ነኝ መቅመስ ያለብኝ እያለ እንግዲህ በተደጋጋሚ ሲናገር ሰምተነዋል ማለት ነው። ሮቤል ሂድ እንግዲህ አንተ ተመልሰን እንጥለክ እዚህ የምትሄድ ከሆነ አንተ ቤት ስትደርስ ሳራን ስትገል እጄ ላይ ያለው ቪዲዮ ቀጥታ ተከትሎ ከቤት ይገባል በማለት እንግዲህ እያስፈራራቸው ትገኛለች። እዚህ ወክና ደርግ ረዥም ጊዜ አብረን እናሳልፍ እያለች እንግዲህ አስገድዳው ነው ያለችው። እሱ ደግሞ እኔ አልወድሽም፣ አንቺ ከባልሽ ጋር ነው መታረቅ ያለብሽ፣ እኔና ሉሃናን ተይን እያለ ይገኛል። ሉሃና እየተጫወተችብህ ነው፣ አትወድክም፣ የወደደችክ መስሎክ ነው ወይ እያለች ነው እንግዲህ ሚራ። በእርግጥ ሚራ ይሄንን ያለችበት ለምንድን ነው ካልን ሉሃናና አድናን ሲሳሳሙ አይታለች። ስለዚህ ያው ነቅታለች ማለት ነው። ሮቤል ግን እሷን ሊያምን አልቻለም፣ ማመን አልፈለገም ማለት ነው። በጭራሽ ማመን አልፈለገም። አንቺ መቼም ቢሆን ላምንሽ አልችልም ያለው። የማያምንበት ምክንያት ደግሞ ምንድን ነው ካልን ሚራ እሱ ስለምትወደው አውቃ ሁለቱን ለማጣላት የምታደርግ ነው የሚመስለው እንጂ ሉሃና ታጠፋለች ብሎ እንደዚህ ታደርጋለች ብሎ አያስብም። ሉሃና እንግዲህ አሁን ላይ ጥሩ ትወና እየተወነች ነው። ምክንያቱም ደግሞ ያው ጫወታውን የጀመረው እራሱ ሮቤል ነው። ይሄንን ደግሞ በአግባቡ በጆሮዋ ስለሰማች ሉሃናን አሳምኛታለሁ፣ አድናን ስለ ሳራ አድናን ነው ብዬ ስላሳመንኳት የሚለውን እንግዲህ ስለሰማች ሮቤል እየተጫወተባት እንደሆነ ስለሰማች እሷም ደግሞ እየተጫወተችበት ነው። እና ሚራ እውነት ነው እየነገረችው ያለችው። ግን እውነትን ሚራ ብትነግረው ደግሞ እውነቱን እውነት ነው ብሎ ከሚራ አፍ የሰማውን ምንም ሊቀበል አይችልም ማለት ነው። በጭራሽም አይቀበላትም፣ ተቀባይነትም የለውም። እና ያለው ነገር እንግዲህ እንደዛ ሆኗል። ሌላው በጣም ደግሞ የሚራ ውሸት ዛሬ በአንድ ብቻ ያለም የተጋለጠው እንግዲህ በሁለት ተጋልጧል። መታጠቢያ ቤት እንግዲህ ስልኳን ጥላ ሄዳለች። ሚስጥር እንዳላት ስታቅ እንደው ስልኳን ይዛ በሄደች ጥሩ ነበር አንዳንድ ጊዜና ስልክ ሲደወል እንግዲህ ፎርጂት በሚል ስም ሴቭ ያደረገችው ስልክ ነው ያገኘውና ኦልሬዲ አንስቶታል። ታዲያ ይሄ ደግሞ ምንድነው ካልን በፌክ ካርታ የሰራላት ሰውዬ ነው ማለት ነው። ስለዚህ ይሄንን ሰውዬ ነበረ አንቺ ሚራ እኔ እኮ ካርታውን ላንቺ እየሰራውልሽ በመታወቂያ
መታወቂያ በሚሰራበት ብር ነው። ለምንድን ነው ገንዘቤን ያላስገባሽልኝ እያለ እንግዲህ ሲያወራ ቀጥታ ዝም ብሎ በጆሮዎቹ እያዳመጠ ነበረ። ሮቤል እንግዲህ ሰራችልኝ ማለት ነው ካልሰራውላት እያለ ይገኛል። ዞሮ ዞሮ መጨረሻ ላይ እንግዲህ እሷ ስትመጣ ስልክ ተደውሎልሽ ነበረ መጨረሻው 79 ምናምን ብሎ ነው የነገራት እና እናነሳከው ነው ያለችው ወዲያው። አይ አንስቸው ነበረ ግን ብዙም አይሰማም ይቆራረጣል ነገር ነው ያላት። ያው እሱ መስማት ያለበትን ነገር ኦልሬዲ ሰምቷል። አይ እኔም እኮ አላውቀውም የማላውቀው ስልክ ሊሆን ይችላል ብላ እንግዲህ እየተርበተበተች ነበረ ማለት ነው። ቀጣይ እንግዲህ ምን ሊፈጠር እንደሚችል በጣም ውስብስብ ያለ ነገር ነው። ሉሃናም እንግዲህ ሁለቱ ውሸታሞች አንድ ላይ ይዛቸዋለች። ሮቤልም ደግሞ የሚራን ውሸትና ክደት በደንብ አይቷል። ሮቤል አሁን ምን መወሰን ይኖርበታል? እስኪ ሉሃናንም በእርግጥ በሚራ ውሸት ተባብሯል ኦልሬዲ። ሉሃና ደግሞ ሁለቱን አይታቸዋለች እዛ ጋ ብቻ የሆነ ውስብስብ ያለ ነገር ነው። አድናን ደግሞ ይሄንን ነገር ከሰማ ያው እንደለመደው ቁልቁል በቦክስ ነው የሚለው እንግዲህ ማለት ነው። በቦክስ ነው የሚለው አይተው ማለት ነው ሮቤልን። ለማንኛውም ቀጣዩ በጣም አጓጊ ነገር ነው የሚሆነው። ምን ይፈጠራል የሚለውን አብረን የምናይ ይሆናል። ይዤላችሁ የምመጣ ሆናለሁ። ቤተሰብ ያልሆናችሁ ቤተሰብ ሆኖ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድታበረታቱኝ በአክብሮት እጋብዛለሁኝ። ስለነበረን ቆይታ አመሰግናለሁ። ባይ ባይ። ደህና ሰንብቱ ቤተሰብ። ስላለፈ ትቼ ስለ ትላንት ነው